እጅግ አስፈሪና አሳሳቢ ጉዳይ ለነግራችሁን የመጣሁት በዚህ 2-3 ሳምንት ውስጥ እጅግ በጣም ብዙ መልእክቶች በቲክታክ በኢንስታግራም በቴሌግራም እየተላከልኝ ነው የሚገኘው። በተለይ በዚህ በቲክቶክ ፕላትፎርም ላይ በጣም ብዙ መልእክቶች እየደረሱኝ ነው የሚገኙት። ብዙ እህቶችና ወንድሞች ከዚህ መልእክት ሊማሩ ስለሚገባ ስክሪናችሁን በደንብ በመጫን ሴንድ የሚል ሲመጣላችሁ በመንካት ሼር አድርጉት፣ በደንብ ሪፖስት አድርጉት። ኮፒ ሊንክ ይደረግ፣ አካውንታችን ጥሩ ስላልሆነ ማለት ነው። እንግዲህ በእነዚህ 2-3 ሳምንት ውስጥ ከሚላኩልኝ መልእክቶች አብዛኞቹ በሚባል ደረጃ እህቶች ናቸው የሚልኩት። እንግዲህ እህቶች የሚልኩልኝ መልእክቶች መካከል በብዛት በሚባል ደረጃ ራሳችንን ልናጠፋ ነው፣ ራሳችንን ማጥፋት እንፈልጋለን የሚሉ ብዙ መልእክቶች እየደረሱኝ ነው የሚገኙት፣ እጅግ በጣም በሚያስፈራ መልኩ ማለት ነው። በዚህ ላይ አስረግጬ መናገር የምፈልገው ማሽሞንሞን በሌለው በመቀባት በሌለው አስተምህሮ ራሳቸውን የሚያጠፉ ሰዎች ወይም ራሱን ያጠፋ ሰው የእግዚአብሔርን መንግስት ሊወርስ አይችልም። ራስ የሚያጠፋ ሰው በቤተክርስቲያናችን አስተምህሮ ፍርዱ የሚሆነው ሲኦል ነው ማለት ነው፣ ከእግዚአብሔር መንግስት ይወጣል ማለት ነው። ስለዚህ ሰዎች ራሳቸውን ሲያጠፉ ከእግዚአብሔር መንግስት እየተለዩ ነው ማለት ነው። እንግዲህ ከምሰማቸው ሰዎች መካከል ምክንያቱ ምንድነው? ራሳችሁን ለማጥፋት የሚያረጋችሁ ምክንያት ምንድነው ተብሎ ሲጠየቁ ሁሉም የሚመልሱ 3 ጉዳዮች አሉ። አንደኛ ፍቅረኛ ከርቶኛል የሚል ነው። ሁለተኛ የሚወደኝ ሰው የለም ነው። ሶስተኛ የምቆጥረው ገንዘብ ድቃቂ ሳንቲም የለኝም፣ ሀብታም አይደለሁም፣ የምፈልገውን አልገዛውም፣ የምፈልገውን አይነት ህይወት እየኖርኩ አይደለም የሚል ሐሳብ የሚያነሱ ሰዎች ደግሞ አሉ። የመጀመሪያውና ዋነኛው እንግዲህ መሳይም አቻም ተወዳዳሪም የሌለው ፍቅር የእግዚአብሔር ፍቅር ነው። ሰዎች በምድር ላይ ሲኖሩ ይፋቀራሉ፣ ይለያያሉ። ሰዎች ታምነው የሚኖሩ አሉ፣ እንዲሁም ደግሞ የማይታመኑ አሉ። ግን ይሄ አለመታመና መለየታቸው ወደ ሞት የሚያደርግ ነው ወይ? ራስን የሚያስጠፋ ነው ወይ? ከእግዚአብሔር መንግስት የሚያወጣ መሆን አለበት ወይ ነው። ከእግዚአብሔር ፍቅር በነገራችን ላይ እኔ አፍቅሬ ከርቶኛል ብላችሁ ራሳችሁን ስታጠፉ ከእግዚአብሔር ፍቅር የሚበልጠው የሱ ፍቅር ነው እያላችሁ ነው። ስለዚህ እግዚአብሔር መንግስት የምታፈቅሩ ከሆነ በእግዚአብሔርን መንግስት የምትጠባበቁ ከሆነ በምድር ላይ ተሰፍተን አንኖርም። እኛ የምንኖረው በጣም ብዙዎቻችን የረሳ ነው 30-40 ዓመት ነው የምንኖረው። ከዛ ውጪ የምንኖረው ህይወት የሰማዩን ህይወት ነው የምንኖረው። እኛ እኮ ክርስቲያኖች ነን። ነጭ ልብስ ለብሰን የዘንባባ ዝንጣፊ ይዘን አክሊልን ደፍተን ታርደሃልና ምስጋና ይገባሃል እያል ልናመሰግን የምንጠባበቅ ርስት መንግስተ ሰማያትን ለመውረስ ክርስቶስን ለማምለክ የምንዘጋጅ ዛሬም በምድር ሳለን ይህንን የምናደርግ ነገም ደግሞ ይሄው ዘመን ጊዜ የማይቆጠርለት እስከዚህ የማይባለውን ህይወት ደግሞ ከእርሱ ጋር ለመኖር የተዘጋጀን ሰዎች ነን። ስለዚህ በምድር ላይ የሆኑ ነገሮች በህይወታችን ሲያልፉ ሮጠን ራሳችንን ለማጥፋት ሮጠን ራሳችንን ለማግለል የምናደርገው ነገር ዋጋ የሚያስከፍለን ነው የሚሆነው። ዋጋው ደግሞ በምድር ላይ ያለ የምንጸጸትበት ብቻ አይደለም፣ የእግዚአብሔርን መንግስት የሚያሳጣም ጭምር ነው ማለት ነው። በሁለተኛ ደረጃ የሚነሱ ሰዎች ቅድም እንዳልኩት ነው፣ የሚወደኝ ሰው የለም። በዓለም ላይ ያለ ከ8 ቢሊዮን የሚጠጋ ህዝብ አለ። ወደዳችሁም የሚጨምርላችሁ ነገር የለም፣ አልወደዳችሁም የሚቀንስባችሁ ነገር የለም። ወዷችሁ አፍቅሯችሁ የፈጠራችሁ እግዚአብሔር አለ። እሱ ስለሚወዳችሁ ብቻ ሙሉዎች ናችሁ። በቃ ይሄ ሊሰማችሁ ይገባል። ስለዚህ የተወደዳችሁት በእግዚአብሔር ነውና ሙሉዎች መሆን አለባችሁ። ሰዎች ወደዷችሁም አልወደዷችሁም፣ ሰዎች አከበሯችሁም አላከበራችሁም የፈጠራችሁ እግዚአብሔር አክብሮ ወዶ ተጠቅማላችሁ ብሎ ስለሆነ ሁልጊዜ እሱን በማሰብ መኖር ያስፈልጋል ማለት ነው። በሶስተኛ ደረጃ የምንቆጥረው ገንዘብ የለንም፣ ሀብት ንብረት የለንም። አሁን ቅድም እንዳልኩት ነው፣ በምድር ላይ ተሰፍተን አይደለም የምንኖረው። እኛ በጣም 30-40 ዓመት ከኖርን በኋላ የምንሄደው ወደ ዘላለማዊ መንግስት ነው። የምንኖረው ለዚህ ህይወት ነው። በቃ ዘመናችን የተሰጠንን ድህነት እያጣጣምን ጽድቅን እየሰራን በበረከት እየተመላለስን ቤተክርስቲያናችን እየተሳለምን ስጋው ደሙን እየበላን እየጠጣን ክርስቶስን የምንጠብቅ ማራናታ እያልን ክርስቶስ ናፍቀህናል የምንል ህዝቦች እንጂ ተስፋ እንደሌለው ተስፋ እንዳልተሰጠን ራሳችንን ለማጥፋት የምንሯሯጥ ህዝቦች ደግሞ መሆን የለብንም ማለት ነው። ስለዚህ ንብረት፣ ገንዘብ፣ ሀብት፣ ወርቅ ሁሉ ጠፊዎች ናቸው። ማንም ሰው በሀብትና በንብረት ተጎናጽፎ ይዞ ተሸክሞት ይሄድ የለም። ሁሉም የሚገባው 3 ክንድ ወደሚርቀው ጉድጓድ ነው። ይሄ 3 ክንድ ወደሚርቀው ጉድጓድ ሁላችንም ስለምንገባ ተጠንቅቀን ስለ ክርስቶስ መንግስት እያሰብን ምንም ነገር በምድር ላይ ያልፋል። የሚሆነውም ቢሆን 30-40-50 ዓመት ነው። ከዛ በኋላ የምትፈልጉት ነገር ሁሉ ትታችሁ ትሄዳላችሁ።
የሚጠብቃችሁ የእግዚአብሔር መንግስት ነው፣ ክብር ነው፣ በሰማይ ያለ ትልቅ ደስታ ነው። ወደር አቻ መሳይ የሌለው ክብር አለ በዛ በሰማይ። ስለዚህ ያንን ነገር ማሰብ ያንን ነገር ማለም ያስፈልጋጊ ነው ማለት ነው። እህቶች ወንድሞች፣ በዚህ ሐሳብ ውስጥ ያላችሁ ሰዎች በምድር ተሰፍታችሁ ስለምትኖሩ ነው። በቃ የእናንተ ፍጻሜ ምድር ላይ ብቻ ስለሚመስላችሁ ነው። ከሞት በኋላ በጣም ህይወት አለን እኮ። ትልቅ ህይወታችንም ከሞት በኋላ ያለው ህይወታችን ነው። ረፍታችን ከሞት በኋላ ያለው ነው። ቅድስና ክብር የምናገኝበት በሰማያት ተሰብስበን ከመላእክት ጋር እግዚአብሔርን የምናመሰግንበት የምናመልክበት ህብረት እኮ ይጠብቀናል። እኛ የምንሰራው እኛ የምንኖረው ለዚህ ብቻ መሆን አለበት። በምድር ላይ የምናገኘውን አግኝተን የምንበላውን በልተን የምንጠጣውን ጠጥተን ለትንሽ ጉዳዮች ውስጥ ኖረን እናልፋለን። ሐሳባችን ልባችን በሰፊው ማወቅ ያለበት የእግዚአብሔርን መንግስት ነው። ስለዚህ እህቶችና ወንድሞች የደከማችሁ ካላችሁ ድካም የለም አይደለም፣ በንስሐ እየተመላለሳችሁ እግዚአብሔር መንፈስ ቅዱስ እንዲያግዛችሁ እየተማጸናችሁ በቤተክርስቲያን እየተመላለሳችሁ መኖርን ምረጡ። እህቶቼ ወንድሞቼ፣ ለሚያልፍ ጊዜ ለሚያልፍ ዘመን ለሚያልፍ ሰዓትና ወራት እንዲያጥቻለሁ ብላችሁ ከእግዚአብሔር መንግስት አትለዩ እላለሁኝ። ሁላችሁንም እወዳችኋለሁ። እግዚአብሔር ይጠብቃችሁ።